ተራ የማይደርሰው ተጠማቂ። ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ሰውየው ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። በዮሐንስ ወንጌል ምዕራፍ 5 ከቁጥር 5 እስከ 7 ያለው። ይህንን ጥያቄና መልስ ሳይ በሽተኛውን ማናገር ያምረኝና እንዲህ በል ይለኛል። አንተ በሽተኛ ግድ የለህም፣ የተጠየቀውን መልስ። እመነኝ፣ ጠያቂ ተራ ጠያቂ አይደለም። የሚጠይቅህ ሲያዶርቁህ እንደኖሩት አሰልቺ ጠያቂዎች አይደለም። ጥያቄው የሌሎችን ሰዎች አይነት ጥያቄም አይደለም። ከፊትህ የቆመው የመጠመቂያውን ውሃ ብቻ ሳይሆን በዓለም የሞላውን ውሃ ሁሉ የፈጠረ ነው። ወደ መጠመቂያው የሚያኖር ሰው የለኝም አልክን? የተጠየቅከውን መልስ እንጂ። ወደ መጠመቂያው መግባት ትወዳለህን ብሎ ማን ጠየቀህ? ተው እንጂ። የጠየቀህ ማን እንደሆነ ባታውቅ እንኳን ጥያቄውን በደንብ ስማ። ሰው የለኝም አትበለው። ስለ መጠመቂያው ወረፋም አትንገረው። ስንት ሰው ቀድሞ እንደዳነ አትቁጠርለት። የጠየቀህ ግልጽ ጥያቄ ነው። ልትድን ትወዳለህን? እግዚአብሔር ፊት ስለ ችግር ክብደት ለምን ታወራለህ? ምን እንደሌለህማ እሱም ያውቃል። አዎን እድን ዘንድ በለው። ችግርህን ትተህ የምትፈልገውን ንገረው። የችግር መወሳሰብና ስር መስደድ ለእሱ የሚከብድ አይደለምና መዳን እንደምትሻ ብቻ በእምነት ንገረው የሚል ተግዛዝ በበሽተኛው በኩል ወደ እኛ ደረሰ። መጻጉዕ ቤተሳይዳ ከመጣ 38 ዓመት ሆነው። ዳዊትና ሰሎሞን 40 ዓመት ነግሰው እንኳን ብዙ የምሬት ቅኔ ተቀኝተዋል። ይህ ሰው አልጋ ላይ ሆኖ 40 ዓመት ሊሞላው ሲል ምንኛ ተንገሽ ይዞ ይሆን? ልብ በሉ፣ ጌታችን በቤተልሔም ሲወለድ ይህ በሽተኛ አልጋው ላይ ነበረ። እረኞች ከብዙ መላእክት ጋር ሲዘምሩ እርሱ የአንድን መልአክ መውረድና ውሃውን ማናወጥ እየጠበቀ 6ኛ ዓመቱን ደፍኖ ነበረ። ጌታችን የ32 ዓመት ዕድሜ ላይ ደርሶ ወደ መጠመቂያው ስፍራ ሲመጣም ይህ ሰው አልጋ ላይ ነበር። መጠመቂያዋን ለ38 ዓመት በተስፋ ሲጠብቅ ቆይቶ ሳይጠመቅባት ቀረ። ጌታ ሆይ፣ የማይደርሰኝን ወረፋ ከመጠበቅ አድነኝ። እንድፈወስበት ባልፈቀድክበት ስፍራ ዕድሜን እንዳልጨርስ ጠብቀኝ። ወደ ሐዲስ ኪዳኗ ቤተሳይዳ ወደ ቤተ ክርስቲያን ከመጣሁ ብዙ ዘመን አስቆጠርኩኝ፣ ግን እስካሁን ድረስ ከኃጢአት አልጋ ላይ አልወረድኩም። መነሳት እፈልጋለሁ፣ ግን አቃተኝ። ልቤ እንጂ እግሬ ጸንቶ መቆም አልቻለም። ፈረቃ የሌለብህን የሕይወት ውሃ አንተን ሊጠጡ ሲመጡ በዓይኔ እየተቀበልኩ ብዙዎች ጠጥተው ሲድኑ በዓይኔ እየሸኘሁ አልጋዬ ላይ ቀረሁ። እኔ እንደተኛው ስንቱ ቀድሞኝ እንደዳነ ባየህልኝ። ከኔ በኋላ መጥተውስ ከኔ በፊት ስንቶች ዳኑ። ስንቱ ከኃጢአት አልጋ በንስሐ ተነስቶ ያንተን ሥጋና ደም ተቀብሎ ተፈወሰ። የቤተሳይዳው ሐኪም ሆይ፣ ወደ አንጋፋው በሽተኛ ወደ ጽኑ ሕመምተኛ ወደ እኔ የምትመጣው መቼ ይሆን? ያን ሕመምተኛ ብዙ ዘመን እንዲሁ እንደነበር አውቀህ ያናገርከው ሆይ፣ እኔን የምታናግረኝ መቼ ይሆን? እኔስ ብዙ ዘመን እንደሆነኝ አታውቅምን? ሰው የለኝም፣ ልብ የለኝም፣ ኃይል የለኝም፣ አቅም የለኝም ብዬ ብሶቴን የምነግር መቼ ይሆን? ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያው ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። አንተ ተነስ ብለው የማይነሳ ማን ነው? እንኳን እስከ አልጋ ከመቃብርም ተነስ ያልከው ይነሳ የለምን? ግድ የለህም፣ እኔንም ተነስ በለኝ። ተነስ ኃይልን ልበስ ያልከኝ እንደሆነ እንኳንስ ሸክሜም ቀሊል ነው ያልከው አንተ ያዘዝከኝ የራሴን ሸክም ቀርቶ የወንድሜን ሸክም ተሸክሜ የአንተን ሕግ ፈጽማለሁ። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። በሽተኛው ድኖ አልጋውን ተሸክሞ እንደሄደ ሳነብ አንድ ነገር ልቤን አስጨነቀው። ይህ ሰውዬ 38 ዓመት ሙሉ የኖረው በቤተሳይዳ ነው። ክርስቶስ ድንገት ፈውሶስ ሂድ ሲለው እሺ ብሎ ከዚያ መጠመቂያ ስፍራ ከወጣ በኋላ ወዴት ሄደ? የ38 ዓመት በሽት ሕመምተኛው ሆይ እውነት ወዴት ሄድህ? ከመጠመቂያው መውጣትህን ሰምተን አድንቀናል።
ከዚያስ ወዴት ሄድክ? ዙሪያ ገባው አልተለወጠብህም? መንገድስ አልጠፋብህም? ወደ ዘመዶች ቤት ክንዳልን ሰው የለኝም ስትል ሰምቻለሁ። አልጋህን ሴት አደረስካት? መቼም ሰባብረህ እንደማትጥላት የታወቀ ነው። አልጋ ለታመመ ብቻ ሳይሆን ለጤነኛም ያስፈልጋልና 4 እግር እያላት ጥላህ ያልሄደችውን ዘመድህን መቼም በክብር ማስቀመጥህ አይቀርም። ለማንኛውም እዚያው ምዕራፍ ላይ ኢየሱስ ይህንን በሽተኛ ዳግም በመቅደስ አገኘው ይላል በዮሐንስ 5:14 ላይ። ጌታ ከመጠመቂያ ቦታ አድኖ ያስነሳው ሰው በመቅደስ ቆሞ አገኘው። ይህ በሽተኛ እግሩ ሲጸናለት የሄደው ወደ ፈጣሪ ደጅ መሆኑ ያስመሰግነዋል። ጌታ በመጠጥ ቤት ቢያገኘው ኑሮ ያሳዝን ነበር። እግርን ያጸናውልህ ለዚህ ነው ብሎ ባዘነበት ነበር። አሁን ግን ያዳነው ጌታ በቤተ መቅደስ አግኝቶት እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ይህንን የምሰማ ወንድሜ ሆይ ክርስቶስ አንተንስ አላዳነህን? እረ እኔ ሽባ ሆኜ አላውቅም፣ ማንም አልጋ አላስነሳኝም ልትለኝ እንዳይሆን እመነኝ፣ ክርስቶስ እንዳንተ ያዳነውስ የለም። እርሱ እኔ እናንተን ተነሱ ብሎ ያስነሳን ከ38 ዓመት ሳይሆን ከዘላለም የሲኦልና የኃጢአት አልጋ ነው። እኛን የፈወሰን አልጋችን አሸክሞ ሳይሆን ራሱ እኛን ከናልጋችን ተሸክሞን ነው። ካላመንከኝ ነቢዩ ኢሳይያስን ጠይቀው። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ ሲል ትሰማዋለህ በኢሳይያስ 53:12 ላይ። የእኛን በደል ተሸክሞ ጀርባው ምን ያህል እንደቆሰለ ባየህ። ይህንስ ጀርባዬን ታያለህ የተባለው ሙሴን ብትጠይቅ ሳይሻል አይቀርም። ያዳንህ አምላክ አንተንስ የት ነው የሚያገኝህ? እንደዚህ ሰውዬ መቅደስ ያገኝህ ይሆን? የትም ቢያገኝህ ግን ቃሉ አንድ ነው፣ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ። ከ38 ዓመት የአልጋ ቁራኝነት የሚብስ ምን ሊመጣ ነው ካልክስ እሱን ከማየት ይሰውሬ ብትል ይሻልሃል። ዲያቆን መምህር ሄኖክ ኃይሌ መጋቢት 10 2014 ዓመተ ምህረት ባህር ዳር ኢትዮጵያ። ወስብሐት ለእግዚአብሔር ወለወላዲቱ ለድንግል ወለመስቀሉ ክቡር። ይቆየን። አሜን።